ዙም አርጂያ እዛ ደብል ታፕ አድርገው ወደ እኔ ታዞራል ሲጀመር ዙም አውቱን ማውጣት ወደ እኔ መምጣት ነው ታይተን ይችላል ታይተን በዝረራ ታይተን በዝረራ ኢንስትራክተር ምን ትላለህ በቃ በላው ጎረሰው ጎረሰው ቤኪ ምንድን ነው ምን የተፈጠረው ለምንድነው እጅ ሰጠ አንዱን በርገር ሚሊዮን አትፎክር كانش درجة فكلوا فكيري فكوا فكلوا جاكنا لاني ستل نكاته جاكنا أنبسا أنت انك يا جوني جوجيتسو يا استمارين جوني جوجيتسو يا استمارين عرفت نكات بدو وشك كذا ነግሬ ነበረ ደግና ና በለውና 200 ሺህ ጣፈጠች በሱ ፍቃድ ሴዶን አትመነው ብዬሽ ነበረ ሴዶ ማለት ይሄ ነው ጋይስ እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይስ በሚገርም ሁኔታ ጆኒ ጁጂሱ ሴዶን እንግዲህ መሬት ላይ አስቀምጦት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድብ ያብልቶታል ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጂሱ ተሸንፏል ለማንኛውም በሱ ፍቃድ አማረ እንዴት ነው ሰላም ነው ጠዋት ደብረ ብርሃን እንገናኝ ወዳጄ ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከተው ነበር ለምን ምላሳቸውን አርስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር ኤኒሃው ጆኒ አንደኛ በቃ ማንንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው በሉ አይኔም ቀልቷል ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር በጣም ያሳዝናል በጣም ተናድጃለሁ እንደዚህ አልጠበቅኩም ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር ወይ ሴዶ ጃኒ ይሄን ስሜት አላገኘውም ነገ ጧስነስ አላገኘውም ብላይ ነው የቱ ስሜቱ እኔ ጋይስ እኔ እናቴ ትሙት እንደዚህ ተጫዋች አይቻላቅም ጆኒ ትችላለህ በጣም ጆኒ ትችላለህ በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለበት እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ላይ ያያችሁት መሰለኝ እኔ ባይናችን ያየነው ነገር ያስፈራል
ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነው ጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ እስከ 9 ሰዓት ቁጭ ብለን የጠበቅነው ፋይት እንደጠበቅነው ሳይሆን እንደ ንቃተ ህሊና ትንሽ ሴዶ ጠንካራ ነው ባይዘው ሴዶ እዚህ ጋር ግን ዩቲን ፎቶ እንደዚህ ይዞት ቂጤን ነዘረኝ በስመ አብ ወልድ እግዚአብሔር በቃ እኔ ቋ አለ ብዬ ነው ሁለቴ ነው ያዘው እንደዚህ ሁለቴ ነው ያዘው የመጀመሪያው ነሳ አምልጦት ነው። ለማንኛውም ጆኒ በጁጁትሱ ልምድ ያለው ተፋላሚ ያስፈልገዋል። በጁጁትሱ ልምድ ያለው በጣም ልምድ ያለው ሰው ነው እንጂ ፌስቡክ ላይ ፖስት ያደረኩት አለ ባለፈው ሴዶ ላለመያዝ ከያዘው አለቀ። እኔ ባይዘው ሙር ለሚያዞር ደግሞ ለመቀለል አይደለም ሴዶ እንዳሸንፍ ፈልጌ ነበር ደግሞ ለሴዶ ሩት እያርኩ ነበር ስላችሁ ማለት ነው። የምሬን ከልቤ ሴዶ እንዳሸንፍ ነበር የፈለኩት። እንደማያሸንፍ እኮ አውቃለሁ፣ ጆኒ እንደሚያሸንፈው አውቃለሁ፣ ግን የምርም ሴዶ እንዲሄድ ነበር የፈለኩት። አትሊስት የሆነ ራውንዶች ቢቀጥሉ ደግሞ አትሊስት የሆነ ፋይት ብናይ በጣም አሪፍ ነበረ። አንድ እሱን፣ ሁለት ደግሞ ብዙዎቻችሁ ያላስተዋላችሁት ሴዶ አልታነቀም፣ ጆኒ አላነቀውም፣ ወርሞ ላይ የሆነ ሎክ ውስጥ አላስገባውም። ሎክ አላደረገውም፣ ደብድቦ ነው ያሸነፈው። ዶማል ሻራር ተደብድቦ ነው የተሸነፈው፣ ታንቆ አይደለም፣ በጁጁትሱ ተይዞ ምናምን አይደለም ሰሚት ያደረገው፣ ደግሞ ታፓውት ያደረገው ተደብድቦ ነው። ሌላኛው ደግሞ ያስተዋልኩት እጁን ሊሰብረው የነበረ ሰዓት አንዳንዶቻችሁ አይ እጁ መስበር አቅቶታል ምናምን እያላችሁ ነበር። መስበር አላቃተው፣ እንደሚሰብረው ሲያውቀው እጁን ዲስሎኬት እንደሚያደርገው ደግሞ እጁን እንደሚሰብረው ሲያውቀው ይለቀው ለቀቀው። እንደሚሰብረው ሲያውቅ እርግጠኛ ሲሆን እንደሚሰብረው ለቀቀው እንጂ ይችል ነበር፣ እጁን መስበር በደንብ ይችል ነበር። it was a w fight ደስ ነበር የሚለው ሁሉም ፋይት ካርዶች በጣም ተመችቶኛል። የአብርሃምና የታይሰን ተመችቶኛል። ከዛ የቦይካ አለ በጣም ነበር የተመቸኝ። የነ ረቢቅ አገሩን ያስጠራበት የሚገርም ፋይት ነበረ። ምንም ይሄ ቢጨመርበት ይሄ ቢስተካከል ምናምን የሚለው ነገር የለም። like it was amazing። አሁን መስፋት ነው ያለበት፣ ቦታ ሰፍቶ ሌሎች ተወዳዳሪዎች መተው እንደዚሁ ቲክቶክ ላይ የምናውቃቸው like sensation የሆኑ ቢፍ ተፈጥሮ እንዳሁን አይነት ፋይት ነው መመልከት ያለብን። ከባለፈው ሁሉ ያሁኑ በጣም ትልቅ ነበረ። ከቲኤፍሲ አንድ ቀጥሎ ወርሞ ከሱ ራሱ በተሻለ በጣም በሚገርም ሁኔታ ነበር የፐርፎርም የተደረገው። እናንተ የትኛው ፋይት ነበር የተመቻችሁ? የትኛውን ፋይት ወደዳችሁት? የትኛውስ ፋይት ቢደገም ትላላችሁ? ደግሞ የምርም ጀስቲስ አላገኘም ብላችሁ የምታስቡት ፋይት የትኛው ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ነገ ደግሞ ኢን ዲቴል እያንዳንዱ ፋይት ምንድን ነበር፣ እያንዳንዱ ፋይት ምንድን ነው አቺቭ ያደረገው፣ እንዴት ነበር የነበረው የሚለውን ምን መለከቱናል ማለት ነው። ደህና ደሩ።